እንቀጥላለን። ሁለንተናዊ አስተውሎት ዩኒቨርሳል ኢንተለጀንስ የታወቀ ነው። ኤአይ እያስተዋወቅነው ነው። ዩአይ አርቲፊሻል ኢንተለጀንስ ሲደመር ዩኒቨርሳል ኢንተለጀንስ is equal to development እድገት፣ ብልጽግና። በነገራችን ላይ በኤአይ እና በዩአይ መካከል ልዩነቶች አሉ። ካሉት ልዩነቶች መካከልም ጥቂቱን ልንገራችሁ። ኤአይ ለጠየቅነው ጥያቄ መልስ የሚሰጠን ሲሆን ዩአይ ደግሞ ለፈለግነው ነገር መንገዱን የሚመራን ነው። በተጨማሪም ለኤአይ ስራዎችን መስጠትና ትዕዛዞችን ማስተላለፍ እንችላለን። What about UI? What about universal intelligence? ዩኒቨርሳል ኢንተለጀንስ ወይም ሰው ሰራሽ ሁለንተናዊ አስተውሎት ስራዎችን መልሶ ለኛ የሚሰጠን ነው። ትዕዛዞቹ በአስገዳጅነት የሚያስተላልፍልን ነው። ስራዎቹ ምንድነው ስንል የሁለንተናዊ አስተውሎት የሚሰጠን ስራዎች ምንድናቸው ካል ዓላማዎቻችን ናቸው። ሁለንተናዊ አስተውሎት የሚሰጠን ስራ ወይንም ዓላማዎቻችንን እንደ ስራ አድርጎ ይሰጠናል። ትዕዛዙ ደግሞ ምንድነው? ትዕዛዝ ማለት በአስገዳጅነት ትዕዛዝ ያስተላልፍልናል። ትዕዛዙ ደግሞ ህግና ሳይንስ። የትኛው ህግና የትኛው ሳይንስ? ሁለንተናዊ ህግና ሁለንተናዊ ሳይንስ። ዩኒቨርሳል ሎው ኤንድ ዩኒቨርሳል ሳይንስ። ሁለንተናዊ ህግና ሁለንተናዊ ሳይንስ በናሚዮ ላይ መሰረት አድርጎ የሚተገበር ነው። ስለ ዩኒቨርሳል ህግና ዩኒቨርሳል ሳይንስ በነገራችን ላይ በመጽሐፈ ናሚዮ ውስጥ ተካቷል። ተለቅ ይላል መጽሐፉ፣ ወደ 668 ገጽ ነው። ያንን ማንበብ አስፈላጊ ይሆናል።